አንድ ቁጥር ልንገሮ 106 ይህ ቁጥር ምን ማለት ነው? እንደ አውሮፓውያን አቆጣጠር በ2016 አንድ አማካኝ የኢትዮጵያ ቢዝነስ ታክስ ለመክፈል ሳይሆን ታክሱን ለማሟላት ብቻ 106 የሥራ ቀናት ያጠፋ ነበር። ንግዱን ለማሳደግ አይደለም፣ ሰራተኛ ለመቅጠር አይደለም፣ ደንበኛ ለማፈላለግ አይደለም፣ ወረቀት ለመሙላት ብቻ። ያ ቁጥር ብቻ ሊያስቆጣን ወይም ሊያስደነግጠን ይገባ ነበር። ነገር ግን እንደ አውሮፓውያን አቆጣጠር ከ2016 ወዲህ የሆነው ከዛ በጣም የከፋ ነው። ዛሬ ያለማጋነን ቁጥሮችን ምን እንደሚሉ አብረን እናያለን። በ2016 ላይ በኢትዮጵያ የነበረው የታክስ ሲስተም ቀላል ነበር ብለን እናስብ። እርግጥ ነው ቢሮክራሲ ነበር፣ ወረቀት ነበር፣ ሰልፍ ነበር። ነገር ግን ዛሬ ካለው ጋር ሲነጻጸር ቀላል ነበር ብለን ማየት እንችላለን። ቫት ሩብ ዓመት አንድ ጊዜ ብቻ ይቀርብ ነበር። ኤክሴል በቂ ነበር። ማኑዋል ቡክኪፒንግ ይሰራ ነበር። እንዲሁም አንድ አካውንታንት፣ አንድ ፋይል ካቢኔ በቂ ነበር። የ2016 ምስል ይህን ይመስላል። ነገር ግን የዓለም ባንክ በእንደ አውሮፓውያን አቆጣጠር በ2016 ከ1000 በላይ የኢትዮጵያ የንግድ ድርጅቶችን አናግሮ ይዞት የወጣው ሪፖርት ነበር። ሪፖርቱም በጣም አስደንጋጭ ነበር። በዛ ሪፖርት ላይ የተቀመጡ 3 ዋና ዋና ቁጥሮች አሉ። እነዛን ቁጥሮች አብረን እንመልከት። 7609 ብር በአመት አማካኝ የተገዥነት ወጪ ወይንም ኮምፕላያንስ ኮስት የምንለው አንድ የንግድ ድርጅት የሚያወጣው የብር መጠን ነው። 106 የሥራ ቀናት። ይሄ ደግሞ ለቡክኪፒንግ እና ለታክስ ብቻ አንድ የንግድ ድርጅት የሚያባክነው የሥራ ቀናት ነው። 7.5 ቢሊዮን ብር። ይሄ ደግሞ ሀገራዊ አጠቃላይ አመታዊ ወጪ ነው። ይህ 7.5 ቢሊዮን ብር ከሀገሪቱ ጂዲፒ 1% ይሆናል። እድገት ላይ ሳይሆን ኢንቨስትመንት ላይ ሳይሆን ወረቀት ለመሙላት ብቻ የሚወጣ የገንዘብ መጠን ነው። ከዚያም ዓለም ባንክ አንድ ጥያቄ ጠየቀ። እነዚህ የንግድ ድርጅቶችን ያቀረበላቸው ጥያቄም ምን ይበልጥ ይከብዳል? የምትከፍሉት ታክስ ወይንስ ታክሱን ለማሟላት የምታደርጉት ጥረት ወይንም ኮምፕላያንስ? 54% ያሉት ጥረቱ ወይንም ኮምፕላያንሱ ከባድ እንደሆነ ተናግሯል። ማለትም ከቢዝነሶቹ ግማሽ ያህሉ ታክሱ ራሱ አይደለም ችግር የነበረባቸው፣ ኮምፕላያንሱ ወይንም ሂደቱ ነው። የዓለም ባንክ ይዞት በወጣው ሪፖርት ላይ ከ1000 በላይ ንግድ ድርጅቶች ውስጥ ኮምፒውተር ለቡክ ኪፒንግ ይጠቀሙ የነበሩት በካቴጎሪ A ወይንም ትላልቅ ድርጅቶች 46%፣ ካቴጎሪ B መካከለኛ ድርጅቶች 12%፣ እንዲሁም ካቴጎሪ C ትናንሽ ድርጅቶች 2.3%፣ አጠቃላይ አማካኝ 8.6% ብቻ። 85% ሁሉን ነገር በእጅ ወይንም በማኑዋል ቡክኪፒንግ ይጠቀሙ ነበር። ይህ በ2016 የነበረው ምስል ነው። ሸክሙ ከባድ ነበር፣ ነገር ግን ይቻል ነበር። ዛሬ ግን የአማራጭ ተዘግቷል። በማኑዋል ቡክኪፒንግ ሲስተማችንን ማካሄድ ወይንም የታክስ ሂደታችንን ማስፈጸም ከባድ ሆኖ መጥቷል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 ሁለት አዋጆች ወጡ። ሁለቱም ተደምረው ታክስ ምን ማለት እንደሆነ ብቻ ሳይሆን ቢዝነስ ምን ማለት እንደሆነ ቀይረዋል። ነሐሴ 2024 አዋጅ ቁጥር 1341 ህዝባር 2024 የቫት አዋጅ ምን ይላል? የቫት ምዝገባ ደረጃ ከ500,000 ወደ 2 ሚሊዮን ብር አድጓል። ይህ ትናንሽ ድርጅቶችን ቢረዳም ነገር ግን ቫት ወራዊ ሆነ። አሁን 12 ጊዜ ማቅረብ ያስፈልገናል። ቀደም ሲል 4 ጊዜ ነበር። ወዲያውኑ የቡክኪፒንግ ስራ 3 እጥፍ ጨምሯል ማለት ነው። EFD ወይንም ኤሌክትሮኒክ ፊዚካል ዲቫይስ ግዴታ ሆነ። እያንዳንዱ ሽያጭ ዲጂታል ዲቫይስ ውስጥ ሊቀዳ ይገባዋል። QR ኮድ ኢንተግሬሽን ለእያንዳንዱ ደረሰኝ ግዴታ ሆነ። ከሚኒስቴር መስሪያ ቤቱ ስርዓት ጋር ቀጥተኛ ትስስር ፈጥሯል። አሁን ደግሞ ቅጣቱን እንይ። 100,000 ብር ለአንድ ጥሰት የሚወጣ የቅጣት መጠን ነው። ሌላኛው አዋጅ እንደ አውሮፓውያን አቆጣጠር ሐምሌ 2025 በአዋጅ ቁጥር 1395 ህዝባር 2025 የገቢ ታክስ ማሻሻያ የወጣው አዋጅ ነው። ይህም ሚኒመም ኦልተርኔቲቭ ታክስ ወይንም ማት የሚለውን ያካትታል። ይህ ምን ማለት ነው? ከጠቅላላ ሽያጮ 2.5% ትርፍ ቢኖርም ባይኖርም ክፍያ ያደርጋሉ ማለት ነው። ኢማጂን አመቱን ሙሉ ለፍተው ምንም ትርፍ አልነበረም፣ ግን ታክስ ይጠብቀውታል። ይሄ ሂደት ያለ ዲጂታል ስርዓት ሊሰራ አይችልም። ከዚህ ሁሉ በላይ እንደ አውሮፓውያን አቆጣጠር ሐምሌ 2024 የወጣው የምንዛሬ ማሻሻያ አንዱ ነው። ብር ወዲያውኑ 30% ዲቫሉ አደረገ። 2025 አጋማሽ ላይ $1 136 ብር ሆነ። ቀደም ሲል 57 ብር ነበር። ለEFD ዲቫይስ፣ ለሶፍትዌር፣ ለሁሉም ዲጂታል ግዴታዎች ወጪው በብር ሲሰላ 2 እጥፍ ሆኖ ተመለሰ። በ2026 የዓለም ባንክ ያወጣው አዲስ ጥናት ባይኖርም ነገር ግን ያለንን መነሻ ወስደን ምን እንደተቀየረ ስናጠናክር ምስሉ ግልጽ ነው።
ቅድም ከነገርኳችሁ ሶስቱ ቁጥሮች ውስጥ ምን እንደተቀየረ አብረን እንመለከታለን። ከ7609 ብር እንጀምር። ይህም አንድ የንግድ ድርጅት በአመት ለኮምፕላያንስ ብቻ የሚያወጣው ወጪ ነበር በ2016። ለዋጋ ንረት ብቻ ካስተካከልን ቀድሞ ከ15 እስከ 18 ሺህ ብር ከፍ ይላል፣ ምንም ሳንቀይር ማለት ነው። አሁን ቅድም ያወራናቸውን ሶስቱን ቁጥሮች እንመለስባቸው። ከ7609 ብር እንጀምር። ይህ በ2016 አንድ የግል ድርጅት ለታክስ ኮምፕላያንስ ብቻ በአመት ሊያወጣ የሚችለው የገንዘብ መጠን ነበር። አሁን ላይ ስናሰላው ዋጋ ንረቱን ብቻ ካስተካከልን ቀድሞ ከ15000 ወደ 18000 ብር ከፍ እንላለን። ወራዊ ቫት ስናክልበት ደግሞ ከ40 እስከ 60% ጭማሪ ይኖረናል። ኢኤፍዲ እና ኢኢንቮይሲንግ ደግሞ ከ10000 እስከ 30000 ብር ጭማሪ፣ ምንም እንኳን የአንድ ጊዜ ኢንቨስትመንት ቢሆንም። ሩብ አመታዊ ቅድሚያ ክፍያ ከ10 እስከ 15% ጭማሪ። አጠቃላይ ግምት ለቫት ተመዝጋቢ ድርጅቶች አመታዊ የተገዥነት ወጪ ወይንም የኮምፕላያንስ ኮስት ወይንም ኮምፕላያንስ ኮስት ከ30000 እስከ 50000 ብር ወይንም ከዛ በላይ ሆኗል ማለት ነው። ይህ ከ2016 ጋር ሲነጻጸር ከ4 እስከ 6 እጥፍ ጭማሪ ይኖረዋል። ይህ ጭማሪ ምንም አይነት ስህተት ባንሰራ ብለን ኮንሲደር የምናደርገው ጭማሪ ነው። ነገር ግን ስህተት ቢኖርስ ቅጣቶቹ ምን ይመስላሉ? ትክክለኛ ደረሰኝ ካላቀረቡ 100,000 ብር ቅጣት፣ ቫት ዘግይቶ ካቀረቡ ወርሃዊ 5000 ብር ቅጣት፣ ኢኤፍዲ እና ሂሳብ ካልተዛመደ 50,000 ብር ቅጣት፣ ማት ወይንም ሚኒመም ኦልተርኔቲቭ ታክስ ቀንሶ ከከፈሉ 100% ጉድለት ሲደመር 25% ቅጣት ይጠብቀውታል። ዲጂታል ስርዓት ሳይኖረው ወርሃዊ ቫት ለሚያቀርቡ ድርጅቶች አመታዊ የቅጣት አደጋ ከ150,000 እስከ 300,000 ብር ከፍ ይላል ማለት ነው። አብዛኞቹ ሰዎች ስለዚህ ሲያስቡ የቅጣት ችግር ብቻ ብለው ያዩታል። ነገር ግን ችግሩ ከዛ የበለጠ ወይንም ከዛ የከፋ ነው። በ2016 ማኑዋል ቡክኪፒንግ ይቻል ነበር፣ ኳርተርሊ ፋይሊንግ ይቻል ነበር፣ ኤክሴል ከአካውንታንት ጋር በቂ ነበር። ነገር ግን በ2026 ከተቀየሩ ፖሊሲዎች ጋር ማኑዋል ቡክኪፒንግ ከባድ ሆኖ መጥቷል። መንዝሊ ፋይሊንግ በአመት 12 ጊዜ ይጠበቅብናል። እንዲሁም ደግሞ ኢኤፍዲ ፕላስ ኪውአር ኮድ ግዴታ ሆኗል። እና እነዚህ የኮምፕላያንስ ኮስቶች ትላልቅ ድርጅቶችን ብቻ አይደለም የሚመለከተው። ኢምፖርተር፣ ማኑፋክቸሪንግ ሴክተር ላይ የተሰማሩ ሚዲየም ኮንስትራክሽን ካምፓኒ እንዲሁም ሁሉንም የሚመለከት ይሆናል። ታዲያ ኔክስት ስቴፕ ምን ይሆናል? ያለ ዲጂታል ስርዓት አመቱን ሙሉ ለተገዥነት ብቻ ወይንም ለኮምፕላያንስ ኮስት ብቻ ከ180 እስከ 240 የስራ ቀናት ይባክናሉ። ትክክለኛ ስርዓት ወይንም ዲጂታላይዝ ሲስተም ካለዎት ግን ከ30 እስከ 40 ቀናት ብቻ ይሆናል። ይህ ማለት 150 እስከ 200 ቀን ወደ ንግዶ ይመለሳል ማለት ነው። ቅጣቶቹ ሲሰሉ ከ150,000 እስከ 300,000 ብር አመታዊ አደጋ ቢዝነሳችን ላይ ይጋረጣል ማለት ነው። ነገሩን ቀለል ስናደርገው ቢዝነሱ የሚመራበትን ስርዓት ላለማሻሻል የምናወጣው ወጪ የቢዝነሱን ስርዓት ከማሻሻል ወጪ ይበልጣል ማለት ነው። ካቴጎሪ ቢ ወይንም ቫት ተመዝጋቢ ድርጅት ከሆኑ እና አሁንም በእጅ ጽሁፍ ወይንም ደግሞ በማኑዋል ቡክኪፒንግ ከሆነ ሲስተሙ የሚመራው ጥያቄው መሆን ያለበት ሊቀይሩ ይችላሉ ወይንስ አይችሉም ሳይሆን ያለ ለውጥ በዚህ ዲጂታላይዝ ጊዜ መቀጠል ይችላሉ ወይንስ አይችሉም ይሆናል። አንድ ነገር ልተውሎ ከ10 ዓመት በፊት የዓለም ባንክ ባወጣው ሪፖርት መሰረት 50% የሚሆኑት ድርጅቶች ታክሱ ሳይሆን ኮምፕላያንስ ሂደቱ ወይንም የታክስ ሂደቱ ከባድ እንደሆነ ተናግሯል። እና በ2024 እና በ2025 በወጡት አዋጆች የአማራጭ ዝግ ሆኖ ይገኛል። ስርዓቱ ዲጂታላይዝ ለሆኑ ድርጅቶች ተሰርቷል። በ2024 እና በ2025 የወጡት አዋጆች ያንን ምርጫ ዝግ አድርገዋል። ድርጅቶቻችሁ ዝግጁ ካልሆኑ ያ ልዩነት ዋጋ አለው። ይህም ዋጋ በቁጥሮች አስቀምጠናቸዋል። ነገር ግን ድርጅቶ ዲጂታላይዝ ካልሆነ የ2016 መሳሪያ ይዘው በ2026 ሕግ ውስጥ ይሰራሉ ማለት ነው። ያ ልዩነት ዋጋ ይኖረዋል። ቁጥሮቹም ይናገራሉ። ዛሬ ቢዝነሶች የሚወስኑት ውሳኔ ERP መግዛት ወይንም አለመግዛት አይደለም፣ ኬኦስ ውስጥ መቆየት ወይንስ ሲስተም መገንባት ነው።